አመሰግናለሁ። ሁላችሁንም ዛሬ አባታችንን ዳንኤል ኬሬቦን ለመሸኘት በዚህ የተገኛችሁ ከሩቅም ከቅርብም ተሰብስባችሁ እሱን ለመሸኘት የመጣችሁ እንግዶች ሁሉ፣ የቡነሙራ ሕዝብ ነዋሪዎችን ሁሉ፣ የቤተ ክርስቲያን አባላት፣ ቅዱሳን ዘመዶች፣ ቤተሰብን ሁሉ እግዚአብሔር አምላክ ይባርካችሁ፣ እግዚአብሔር ይስጥልን ማለት እፈልጋለሁ። ሁላችሁም እንደምታውቁ አባታችን ከሕፃንነት ዘመን ጀምሮ የወጣትነት ዘመኑን የጎልማሳነት ዘመኑን ወንጌልን ይዞ በየለቅሶ ቤቱ የወንጌል ሰባኪ እንደነበረ ሁላችሁም ምስክሮች ናቸው። አልፎ ተርፎ አባቴ በእናቱ ለቅሶ ቀብር ላይ ወንጌልን የሰበከ የወንጌል ጀግና አባታችን የዛሬ 2 ወር የሞት አካባቢ ማነው አልጋ ላይ በወደቀ ጊዜ ከዛ በፊት ልጄ አለ ደውሎ ስልክ ደውሎ እኔ እንግዲህ ወንጌልን እስከዚህ አድርሻለሁ፣ ይሄ ወንጌል አሁን በእናንተ እጅ ላይ ገብቷል፣ ወንጌልን አደራ፣ ወንጌልን አደራ፣ አንተም ደግሞ ለልጆችህና ለትውልዱ አስተላልፍ፣ የምችለውን አድርጌያለሁ። ሌላ ነገር አላለም። ወንጌልን አደራ እያለ ነው አደራ የሰጠን። መቼም ብዙ ሰዓት እዚህ ጋር ሲሰበክ ሲዘመር ብዙ ስለቆያችሁ ብዙ ማለት የሚቻልበት ነገር አለ። ነገር ግን ጊዜ አይበቃም። ከአባታችን ግን ቤተ ክርስቲያን፣ ቤተሰብ፣ የቡነሙራ ነዋሪዎች ሁሉ ብዙ የሚማሩት ነገር አለ። አባታችን ነገረኛ ሰው አይደለም፣ ወሬም አይወድም። እግዚአብሔርን ይወዳል፣ ቤተ ክርስቲያንን ይወዳል፣ ጸሎትን ይወዳል። ቅድሚያ ቤተ ክርስቲያን የሚገኘው የቤተ ክርስቲያን ሰዎች ምስክር ናችሁ። ተንበርክኮ የሚገኘው አባታችን በእግዚአብሔር ነገር አይቀልድም። ለእግዚአብሔር በጣም ልዩ ፍቅር ያለው ነው። በዘመኑ የእግዚአብሔርን ሩጫ ሮጦ ጨርሷል። ጳውሎስ ሩጫዬን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ ወደፊት የክብር አክሊል ይጠብቀኛል እንዳለው አባታችን የሮጠው ሩጫ በእግዚአብሔር መንግሥት ውስጥ የሮጠው ሩጫ ጨርሷል። አሁን ከዚህ ድካም አርፏል፣ ከስጋ ድካም አርፏል። ወገኖቼ እኛ ልጆች በተኛንበት ሌሊት ከ9 ሰዓት ጀምሮ እስከ 11 ሰዓት አባታችን እያለቀሰ ነው የሚጸልየው። የተኛንበት ክፍል መጥቶ እጁን እየጫነ እኛ ሕፃናት ሆነን እነዚህን ልጆች አንተ ሰጥተኸኛል፣ እነዚህ ልጆች ሁሉ አንተ የሰጠኸኝ ልጆች ናቸው። ከዚህ መካከል ማንን ለወንጌል ትፈልጋለህ? ማንን ለዝማሬ ትፈልጋለህ? ይኸው አስራት አወጣው ከልጆቼ መካከል ቀባ እያለ ይጸልያል። እግዚአብሔር ታማኝ ነው። እግዚአብሔር ጸሎቱን ሰምቶ መጋቢዎች ወጡ፣ ዘማሪዎች ወጡ፣ የጸሎት ሰዎች ወጡ። እግዚአብሔር የእሱን የጸሎቱን እንባ ሰምቶ እኛንም ቤተሰቡንም ወገኖቹንም አሰብ። ለቤታችን ብቻ አይደለም የጸለየው፣ ለቡነሙራ ምድር የሚያለቅስ ነው አባታችን። መቼም ሰው ሲሞት ጥሩ ነገር ይነገራል፣ ታውቃላችሁ። አሁን እሱን ለማለት አይደለም፣ የምታውቁትን ነው እየነገርኳችሁ ያለው። የቡነሙራ ምድር እግዚአብሔር ሆይ አስባት፣ ባርካት እያለ ያለቅሳል። ለቤተ ክርስቲያን ያለቅሳል፣ ለሀገር ያለቅሳል። እንዲህ ማለት እፈልጋለሁ፣ እግዚአብሔር እንደ አባታችን ያሉ አባቶችን ያብዛ። አሜን በሉ።
እግዚአብሔር እንደ ዳንኤል ኬሬቦ የሚጸልዩ የሚጮሁትን ሰዎች እግዚአብሔር ለፉኖ ሙራ ይስጥ፣ ለከተማው ይስጥ። ያስፈልጋል። በአብርሃም ምልጃ ምክንያት ያጎቱ ልጅ ሎጥ ተርፏል። በከተማ ላይ የመጣው መቅሰፍት፣ በከተማ ላይ የመጣ ሞት ሁሉን ሊጨርስ ነበረ። አብርሃም ግን ላጎቱ ልጅ ይጸልይ ስለነበረ በአብርሃም ጸሎት ምክንያት ሎጥና ልጆቹ ሚስቱ ተረፉ፣ ቤተሰቡ ተረፉ። በሚጸልይ ሰው ምክንያት ከተማ ይተርፋል፣ ሀገር ይተርፋል፣ ምድር ትባረካለች። አባታችን ከሰው አልፎ ለእንስሳም ይጸልያል። ላሞች ሲታመሙ፣ የወተት ከብቶች ሲታመሙ እጅ ጭኖ ይጸልያል። ላሞችም ሳይቀር ይፈወሳሉ። እግዚአብሔር ይህን ጀግና ሰው ወደ ራሱ ሊወስድ ወደደ። እንደናፈቀው ወደ ጌታው አባታችን ተሰብስቧል። በዚህ አጋጣሚ በእውነት ወላጅ እናታችንን እጆቻችሁን ዘርጉና እግዚአብሔር ይባርክሽ በሏት። ጨምሩና በሉ። ጀግና ናት። 2 ወር ከ15 ቀን አልጋ ላይ በወደቀበት ሁሉን ነገር ሳትጸየፍ ሽንቱን፣ ጨርቁን፣ ምኑን በሉዬ ትንሽ ጊዜ ነው አይዞሽ እኔ እናት እያለ እንደወደዳት እንደተዋደዱ እሷም በቃል ኪዳን እስከ ሞት ድረስ የሚገባውን ስታደርግ ቤተሰብ ምስክር ናችሁ፣ ልጆች ምስክር ነን። ድገሙና እግዚአብሔር ዘመንሽን ይባርክ በሉ። ቃል ኪዳን እስከ ሞት ድረስ ይሄዳል። ወገኖቼ አንድ ነገር ብቻ ማለት ፈልጋለሁ በመጨረሻ ዮሐንስ ወንጌል ምዕራፍ 21 ነው የመጨረሻ ጥቅስ ከኔ ጋር አብረን ከአባቴ ጋር የተካፈልነው። ኢየሱስ በዚህ መጽሐፍ ያልተጻፈ ብዙ ተአምራትን አድርጓል። ነገር ግን ኢየሱስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል የሚለውን ቃል ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል የሚለውን ቃል ነው የተነጋገርነው። እርግጥ ነው አልዓዛር በኢየሱስ ክርስቶስ አምኖ የሞተውን ኢየሱስ እንዳስነሳው አልዓዛር ሆይ ና ውጣ ባለ ጊዜ አልዓዛር እንደተገነዘ ከመቃብር ወጥቷል። በኢየሱስ ክርስቶስ ያመኑት ሁሉ አንድ ቀን ይሄ ተስፋ የሰጠ እመጣለሁ ያለ ጌታ፣ በእኔ ያመነ አያፍርም ያለ ጌታ ኢየሱስ ተመልሶ ይመጣል። የለበስነው ሥጋ ደካማ ስለሆነ አፈር ወደ አፈር መሄዱ አይቀርም። ነገር ግን የማይሞት የማይበሰብስ ሰማያዊ አካል ጌታ ያዘጋጀ ቀን አለ። መለከት ሲነፋ ቀድመው ያንቀላፉቱ የክብር ሕያው የሆነ ሰማያዊ አካል ለብሰው ይነሳሉ። ቅዱሳን ስሙ፣ ለሚያምኑት ሁሉ ተስፋ አለ። እስቲ ኢየሱስ ተመልሶ ይመጣል በሉ። ኢየሱስ ተመልሶ ሲመጣ አልዓዛርን ከመቃብር ናውጣ ሲል ሌላም እኮ አስክሬን ሌላም የቀብር ቦታ ላይ የሞቱ ሰዎች ነበሩ። እነሱ ሁሉ አልተነሱም። በኢየሱስ ያመነ በስሙ ይጠራል። አልዓዛር ናውጣ እንዳለ ጌታ ዳንኤል ናውጣ የሚልበት ቀን አለ። ኢየሱስ ተመልሶ ይመጣል። ዛሬ በሥጋ የተለየውን አባታችንን በክብር እናገኘዋለን። ወደ አብርሃም እቅፍ ገብቷል። ወደ ገነት ገብቷል። ወደ ረፍቱ ገብቷል። ጥማት ወደ ሌለበት፣ ረሃብ ወደ ሌለበት፣ ሕመም ወደ ሌለበት፣ በሽታ ስቃይ ወደ ሌለበት ወደ ረፍቱ ገብቷል። ይልቁንስ በዘመናችን የእግዚአብሔርን ፈቃድ ፈጽመን እግዚአብሔርን እየወደድን እርስ በርሳችን እየተዋደድን በእውነት እየጸለይን መልካም እያደረግን ዘመናችን በእግዚአብሔር ቤት ይለቅ። ልመርቃችሁ የከምባታ ሕዝብ
ልመርቃችሁ የፉነሙራ ነዋሪዎች ከሩቅም ከቅርብም የመጣችሁ እግዚአብሔር አምላክ የሱን ፍቅር በልባችሁ ላይ በመንፈስ ቅዱስ ያፍስስ። አሜን። ከዚህ በላይ መናገር አልችልም። ስለዚህ አባቴ ጀግና ነው። ለኔ ያወረሰኝ ቪላ ቤት አይደለም። ለኛ ያወረሰን መኪና አይደለም። ለኛ ያወረሰን ባንክ ያለ ብር አይደለም። ለኛ ያወረሰን ኢየሱስ ነው። ኢየሱስ ከሁሉ ይበልጣል። አጨብጭቡና ክብር አምጡለት ለኢየሱስ። እሱ ከሁሉ ይበልጣል። አባቶች ኢየሱስን ለልጆቻችሁ አውርሱ። እናቶች ለልጆቻችሁ ኢየሱስን አውርሱ። እሱ የዘላለም መታመኛ ነው። አሁን ጥቂት መዝሙር እንዘምራለን። ልጆች ቤተሰብ ወደዚህ መጡና አባታችን እንዲህ ብሏል፣ እኔን እያለቀሳችሁ አትሸኙኝ፣ እየዘመራችሁ ሸኙኝ። ወንጌል ይሰበክ፣ እኔ በምሞትበት ጊዜ ወንጌልን ሰበኩ። እንግዶቼን ሸኙልኝ፣ እንግዶቼን ተቀበሉ፣ አታልቅሱ ብሏል። ቃሉን ፈጸመብን። እግዚአብሔርን በዝማሬ አብረን ከቤተሰብ ጋር አብረን እንዘምራለን፣ እናመልካለን።